ስለዚህ አንዱና በጣም ትልቁ ጥያቄ ምንድነው እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እንይ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው። እንግዲህ በላይ እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። አሁን ባለው ቁፋሮ ቦት ወደ ጥንቱ ዓለም ኦር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። ኤክስትሪም ሳይንስ ሳይንቲስቶቹ መሬትን ወረታች ምን ያህል ቆፍረውታል? በሰው የተቆፈረ ጥልቅ ጉድጓድ ምን ያህል ነው የሚለውን ለማየት ያህል ምክንያቱም ከመሬት በታች ምን አለ የሚለውን ለማወቅ የተወሰኑ ሙከራዎች ተደርገዋል። በተለይ እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። አሁን ባለው ቁፋሮ ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። የፕሮጀክቱ ስም ኮላ ሱፐር ዲፕ ቦርሆል የሚባል ነው። ከ1970 እስከ 1994 ነው ቁፋሮ የተደረገው። ብዙ ዓመት ፈጅቷል። ኮላ በጣም ጥልቅ ጉድጓድ 12262 ሜትሮች ነው ተቆፈረው ወይ 12.26 ኪሎ ሜትር ኦር 40230 ጫማ በማይል ደግሞ 7.6 ማይል እንደማለት ነው ተቆፈረና በክረስትና ማንትል መካከል ያለውን ድንበር ለመመርመር ነበር በጊዜው ሶቪየቶች የፈለጉት። ሆኖም ግን አልደረሱበትም። በጣም ሌየሩ በጣም ጠንካራ ነው ማለት ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው ወይም 6,371,000 ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። እንግዲህ አስበው 12.20 ኪሎ ሜትር ቆፈርክና ቆፈርክ አትባልም። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ወደ ታች ግን ብትሄድ 6371 ኪሎ ሜትር። ስለዚህ ሆነች ትልቅ ኳስን የሆነ እንደው ዝም ብለህ በጥፍር ነካ እንደማድረግ ያህል እንጂ ብዙም ጥልቅ አይባልም። እና ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለም። መሳሪያዎቹ ይቀልጣሉ ማለት ነው። ስለዚህ ነገሮቹን እዛ ላይ ማቆም ግድ ሆነ። ከዛ በኋላ አልተሞከረም። መሳሪያው ይቀልጣል፣ አይችልም። 180 ዲግሪ ሴንቲግሬድ ከፍተኛ ሙቀት እኮ ነው። እነሱ ቢያንስ 100 ዲግሪ ሴንቲግሬድ ነው የተጠበቀው፣ ግን ወደ 180 ዲግሪ ሴንቲግሬድ ሲሆን ስለዚህ አንዱና በጣም ትልቁ ጥያቄ ምንድነው እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እንይ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው። እንግዲህ ግምቱን ላስቀምጥ። እሺ የሚባለውን ዓለም አቀፍ ይሄ አለ የሚሉት በተለይ ይሄ አለ የሚሉት የዚህ ደጋፊዎች አሁን ለምሳሌ 8 ቢሊዮን ይሞላል የዓለም ሕዝብ። ይሄን ምናልባት የሚደግፉ ሚሊዮኖች ሊኖሩ ስለሚችሉ ምንም ልንል አንችልም። ብዙ ነገር ነው፣ ብዙ ጽንሰ ሐሳብ፣ ብዙ ሐሳብ ነው ያለው። ስለዚህ መግቢያዎቹ የት ሊሆኑ ይችላሉ የሚለውን ነገር ልንገርህ። አንተ ከፈለክ ሄደህ ወደዚህ ነው መሰደድ እንጂ እንግዲህ ይሄንን ሐሳብ የሚደግፉ ሰዎች ይሄ አንደኛው ምንድነው ቲቤት ላይ ነው። ቲቤት ላይ የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው። ጥንቱ ዓለም ኦር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር። ይሄ እንግዲህ ተራራው ወደ 6638 ሜትር ነው ወይም 21778 ጫማ ነው። ካይላሽ ተራራ የሚገኘው ከኢንዱስ እና ብርሃማፑትራ እና ካርናሊ ወንዞች አጠገብ ቲቤት ውስጥ ነው። ይሄንን እንደ ሳክሪድ ማውንቴን ያዩታል፣ እንደ ተቀደሰ ተራራ ያዩታል በእነሱ ማለት ነው። የምድር አክሊል አድርገው ያስቡታል ያን ስፍራ። የዓለም ዘንግ ብለው ነው የሚያምኑት ያን ተራራውን ቦታ ማለት ነው። ስለዚህ ሰማይና ምድርን ወር የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ አላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። የሰላም ቦታ፣ የጥበብ ቦታ፣ የቅድስና ቦታ ብለው ያምናሉ ያን ስፍራ እና አንድ ትልቅ ስርወ መንግስት ነው ብለው ነው የሚያስቡት። ባለፈው መርሃ ግብራችን ላይ ትዝ ይልህ እንደሆነ በኢትዮጵያ የብራና መጻሕፍት ስናይ 14ቱን ኪንግደሞች የሚጠቅሰውን አይተናል አይደለ? ውቅያኖስ ላይ ከመሬት በታች እንደሚል ሁሉ በተመሳሳይ መልኩ
በጣም በጣም ወደ ሻምባላ የሚባለው ይሄ እዚህ አይነት ፍጡራን ወደሚኖሩበት ዓለም መግቢያ በር ነው ይሄ ተራራ የካላሽ ተራራ ታርጌት እንዳለው ማለት ነው። እንግዲህ እንበለው የምድሩ ማለት ነው። ስለዚህ እዚህ ውስጥ የሚገባው በፍጹም መንፈሳዊ ንጽህናና ዲቫይን ኮል ነው የሚሉት እነሱ ናቸው። በመለኮታዊ ጥሪ ሰዎች ይገባሉ። በኃይለኛ ድግግሞሽ የሚያበራ ብዙ ልኬት ያለው ቤተ መቅደስ ሲሆን ብዙ አዳራሾች አሉት። የነሱ ሚሉትን ነው አይደለሁም። የከርሰ ምድር አዳራሾች አሉ። የአትላንቲስ ቅርሶች የጥንቶቹ ጠፉ የተባሉት ማለት ነው ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ ይላሉ። ስለዚህ አንደኛው ይሄ ነው። ሞክር ሄደ። ሁለተኛው ሰሜን አሜሪካ ነው። ሻሽታ የሚባል ተራራ ነው። ሰሜን ካሊፎርኒያ ነው። ካሊፎርኒያን ያው ደጋግሜ ሄጄ አይቻታለሁ። እዚህ ተራራ ላይ ግን አልሄድኩም። እና ይህ ተራራ 14179 ጫማ ወይም 4322 ሜትር ከፍታ ላይ ያለ ያንቀላፋ እሳተ ገሞራ ያለበት ነው። እና በብዙ መቶ ማይሎች ላይ ይታያል ተራራው። ከሩቅ ማየት ትችላለህ ይህን ተራራ። በተለይ ነባር የአሜሪካ አሉ አይደል ህዝቦች የበፊቶቹ ሞዶ ሻሽታ የሚባሉ ቅዱስ ተራራ አድርገው ያዩታል። የጥንቶቹን ነው ማለት የአሁን አሜሪካ ሳይሆን ዋነኛዎቹ ነባሮቹ የነበሩት ይህን ተራራ ስቲል ያከብሩታል። ምንድነው የሚሉት? የተቀደሰ ትውልድ መነሻ የሚል ሀሳብ አላቸው። ሁለተኛ ደግሞ የታላላቅ መንፈስ የአባቶቻችን መንፈስ ማደሪያ ነው የሚሉት አለ እና ከቀድሞ አባቶች ጋር ያገናኙታል ነባራ ሲስተሮቻቸው። እና አሁን በሃያኛው ክፍለ ዘመን እስካሁን እስካለንበት ደረጃ ያሉት ደግሞ ይህንን ሀሳብ የሚደግፉት ምንድን ነው የሚሉት? በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር የሚባል አለ። ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት። የነሱ ሀሳብ ነው እና የነሱ ስልጣኔ ውስጡ ነው ያለው የሚል ሀሳብ ነው ያለው። እንግዲህ አንዱ ስርወ መንግስት ለማለት ይቻላል እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። በእነሱ እይታ በጣም የሚያብረቀርቁ ህንፃዎች ቤተ መቅደሶች እንዳሉ ይጽፋሉ። ክሪስታል የሆኑ በክሪስታል ማለት በተለያዩ የከበሩ ድንጋዮች የተሰሩ አዳራሾች፣ ቤተ መጻሕፍት እና መንፈሳዊ ቴክኖሎጂዎች ያሉትን ቴሎስ የምትባል ቦታ ገነቡ ነው የሚሉት የነሱ ሀሳብ ነው። እና እዛ ውስጥ ማን ይኖራል ሲሉ የነሱ ጥናት ነው የኔ አይደለም። ቴሎስ ላይ የጥንት እውቀትን የጠበቁ ይላል። ቁመታቸው ረዣዥም ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። በጣም በመንፈሳዊ ጥበብ የላቁ ናቸው። በብርሃን ላይ የተመሰረተ ፈውስ የሚያደርጉ ናቸውና እና መንፈሳዊ አባቶች እስቲ እንደውም ወደ መጽሐፍ ቅዱስ ሁሉ ሄዱና እንደነ መልከ ጼዴቅ ያሉ እንደ አለቃ ሆነው እዛ ዓለም ውስጥ አሉ። አሴንድድ ማስተር ሆነው ማለት ነው። እዛ ውስጥ ሆነው መምሮ ነው እንደ ሊቀ ካህናት ሆነው እና ይሄ የነሱ ሀሳብ ነው። አሁንም ደጋግሜ ምክንያቱም ይሄንን ሀሳብ እንደዚህ ማቅረብ የተሻለ ነው። የራሴን ብዙ ምልከታ ማቅረብ እችላለሁ በዚህ ላይ ግን ይላሉ ማቅረብ ነው። እንደውም ፍሬዴሪክ ስፔንሰር ኦሊቨር በ1894 ከተራራው በታች የሚኖሩትን አትላንቲካውያንን የሚመስሉ የአትላንቲስ ሰዎችን የሚመስሉ ኤድዌለር ኦን ቱ ፕላኔትስ የሚል ነገር ጽፏል። እና ያ አንዱ ትልቁ ይሄንን ነገር በሚያቀነቅኑ ምሁራን በጣም ትኩረት የተሰጠው ቦታ ያ ነው። ሁለተኛው ሶስተኛው የጎቢ በረሃ ነው። ይሄ ደግሞ በሰሜናዊ ቻይና እና በደቡብ ሞንጎሊያ የተወሰኑ ቦታዎች ነው የሚይዘው። ትልቁ በረሃ ነው። በጣም ትልቅ በረሃ ነው እና በጣም አስቸጋሪ የሆነ የአየር ጸባይ ያለው ባዶ ነው እና የሌላ ዓለም ስሜት ባለው እንቅስቃሴ ያልባ ጸጥታ የተሞላ ነው። ይሄ ምድረ በዳ በጣም ጸጥታ የተሞላ ነው እና ምንድነው የሚሉት? በጥንት ጊዜ ምስራቅና ምዕራብን የሚያገናኝ ሲልክ ሮድ ነበር ይላሉ። ያ ቦታ እንደሆነ መግቢያ መውጫ ነበር ነው የሚሉት። እና የአጋርታ ዋና ከተማ ወይም እቺ የተቀደሰችው የመሬት ክፍል በዚህ በረሃ ውስጥ ትገኛለች ብለው ደግሞ ይሄን ሐሳብ የሚያነሱ ብዙ ሰዎች አሉ። እና ምንድነው የሚሉት? የብርሃን ከተማ ይሏታል፣ ሻምባላ ይሏታል። ግን ትንሿ ሻምባላ ትልቁን አይተናል ይላሉ። እና ጥንት በነበረው የሌሙሪያን ፓሲፊክ ላይ የተነሳው በአትላንቲክ በነበረው ከፍተኛ ርዕደ ምድር ጊዜ ከተማዋ ወደ ውስጠኛው ምድር ወረደች ነው የሚለው ከነዋሪዎቿ ጋር። እነዛ ነዋሪዎች ስቲል አሉ፣ ስርወ መንግስት አላቸው እና ቦታው እዚህ በረሃ ውስጥ ነው
የሚሉ አሉ። አራተኛው የሰሜንና የደቡብ ዋልታዎች ናቸው፣ አርክቲክ እና አንታርክቲካ። ይህንን ለብቻው እናንሰው፣ ማን ያዘዋል? በጣም ሰፊ ነገር ነው። ምክንያቱም አርክቲክ እና አንታርክቲካ አድሚራል ምናምን የሚባል ሰው ግን ሄዶ አልነበረ? በጣም ብዙ ጉዞ ተደርጓል። አሁን በጣም ከሚጠበቁ ቦታዎች አንተ እኮ አይፈቀድልህም ወደዛ ለመሄድ፣ ከባድ ቦታ ነው አንታርክቲካ። ሚሊታሪው በጣም ጠንካራ ነው። ሲር አድሚራል የሚባል የሆነ ሰውዬ ፈርስት ታይም ሄዶ እንደነበር ይሆነ ብዙ ጉዞ ተደርጓል፣ ግን በጣም በጥንቃቄ አሁን አይፈቀድም። ማን ነው የሚጠብቀው? አሁን እንግዲህ ቦታው በራሻም በአሜሪካም በተለያዩ የጦር እንትን ነው፣ እንደ ቤዝ ነው፣ በጣም የጦር ቤዝ ነው እና ትንሽ ለየት ያሉ ነገሮች አሉ። ኢቭን የናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። ዩኤፍኦ መውጫ መግቢያ ናቸው እነዚህ እና ያም እኮ ያለው እኮ አሜሪካው ሄጄ ሊየው ነው እና በጀት ይፈቀድልኝ ከኮንግረሱ የሚል ነበር፣ አልተፈቀደለትም እና ስቲል አጨቃጫቂ ቦታ ነው። በዚሁ አጋጣሚ ደግሞ እሱን ስናነሳ የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ። አንድ ቤተክርስቲያን ነው ያለው፣ በጣም ትልቅ ታሪክ የሰራ እሱ በሚቀጥለው ጊዜ እናንሳ። ምክንያቱም የፖሉ ጉዳይ ወሳኝ ጉዳይ ነው። አርክቲካ አንታርክቲካ እነዚህ ዓለማት ለምሳሌ ሆሎ እርዝ ለሚሉት መግቢያና መውጫ ብለው የሚያስቧቸው ቦታዎች ሁለቱ ናቸው እና ራሳቸውም ችለው ከተነሱ ብዙ ነገር ማንሳት ይቻላል እዛ ላይ። በጣም ወሳኝ ጉዳይ ስለሆነ ማለት ነው። ሌላው ቅድም እንዳልከው አሁን አንተ እንደጠቀስክልኝ ዋሻዎች ከመሬት በታች ያሉ መንገዶች ከጥልቅ ማለት ከመሬት በታች ለማለት ነው ግዛቶች ጋር የሚያገናኙ መተላለፊያ ናቸው ይባላል። ይሄ አንዱ እይታ ነው። ብዙ ጊዜ ሰምተህ ከሆነ አላቅም፣ ቅድምም የጠቀስክልኝ አለና እስካሁን ደፍሮ ዋሻ ውስጥ የሚገባ የለም እኮ አለ። ብዙ ነገር ይነገራል ስለ ዋሻ፣ ግን ማን ይገባል? ለአንድ ጓደኛዬ ጋር ስንጮህ ስለምንድን ነው ሰዎች ግን ዋሻ ውስጥ መግባትና እንዲህ አይነት ነገር ጉዞ ማድረግ የሚፈሩት ሲል ምን አለ? አይ እንዳይለከፉ ነው አለኝ። አሃ ምን ውጪስ መለከፉ የትቀር እና አንድ ሰው ምናልባት ይሄንን ይዞ ማየት ይቻላል። ብዙ አሁን በሀገራችን የሚባሉ አሉ እንደ ዋሻዎች በዚህ ያደርሰው እዚህ ያደርሳሉ፣ ግን ሙከራ ያደረገ ሰው የለም። ፍርሃት በጣም መጥፎ ነገር ነው። በላሊበላ ተገብቶ ኢየሩሳሌም የሚያስወጣ ዋሻ አለ ይባላል፣ ግን ማንም ዋሻ ደግሞ ወደ ላሊበላ የሚያወጣ ማለት ዋሻን ስናነሳ ኢኳዶር ላይ አለ፣ በጣም ደቡብ አሜሪካ ማለቴ ነው። አንድ ትልቅ ዋሻ አለ እና ያ ዋሻ ራሱ ወደዛ የሚወስድ ነው የሚል ደግሞ ሀሳብ አለ። ይሄ እንግዲህ በጣም በብረት የተሰሩ መጻሕፍት አሉ ይባላል እና የአትላንቲክም ካዝና እዛ ነው የሚል አንድ ሀሳብ አለ። ይሄ ዋሻ ባይዞይ በኒል አርምስትሮንግ እንዲፈተሽ ተደርጓል። በ1970ዎቹ የጠፈር ተመራማሪ ሄዷል ዋሻ ውስጥ እንግዲህ አይቶ ወጥቷል። ብዙ አልተነገረም ከዛ በኋላ ያለው ነገር ግን ኒል አርምስትሮንግ ሄዷል እዛ ቦታ ላይ። ሌላው የአማዞን ደን ነው፣ ብራዚል ፔሩ አካባቢ። እነዚህ በጣም ጥቅጥቅ ያሉ ደኖች ወደ ውስጣዊው ዓለም መግቢያ ናቸው የሚል ሀሳብ አለ። ሌላ ቲቤት አካባቢ ሂማሊያ ውስጥ ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ ምኖች ናቸው ይላሉ፣ በሮች ናቸው ባሉ አሉ። ሌላው ተርኪ ነው። ተርኪ ላይ ወደ 20,000 በላይ ሰዎችን የሚያስጠልል አንድ ዋሻ አለ እና በጥንት ክርስቲያኖች ተገንብቷል የሚል ሀሳብ አለ። ኖ የተገነባው በጥንት አትላንቲስ ዘመን የነበሩ በእነሱ ዘሮች ነው የተገነባውና ወደዛው ዓለም የሚወስድ ነው ተብሎ ይታሰባል። ሌላው የቡሴጊ ተራራ ሩማንያ ነው። እነዚህም ደግሞ በጣም ብዙ አይነት አዳራሾች አሉ ይባላል፣ ክሪስታል የተሰሩና ወደዛኛው ዓለም የሚያስተላልፉ ናቸው የሚል ምልከታና ሀሳብ አለ። ማን ያዘው?